ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ማሳያችሁ የተለየ አይነት ውሃ መቅጃ ነው። የሚያስፈልጉን ነገራቶች ሃይላንድ፣ መቀስ፣ ስትሮና እስክርቢቶ ነው። በመጀመሪያ ስትሮአችንን እንቆርጣለን። ሃይላንዱን በእስክርቢቶ እንበሳለን። ትንሽ ያደክማል ግን እንትናችን በመጠንቀቅ ማድረግ አለብን። ቅዱ ከስትሮአችን መስፋት የለበትም ያለበለዚያ አይሰራም። ከዛም በመቀጠል ውሃችን እናስገባለን። ውሃችን እንዳይፈስ እንደዚህ ዘና እናስገባለን። እንደምታዩት ክዳኑን ስንከፍተው ውሃ ያፈሳል። ክዳኑን በደንብ ስትዘጋው ውሃውን መፍሰስ አቁሟል። በዚህ መልኩ ክዳኑን ስንከፍተው መቅዳት እንችላለን። እና ሌላ የምነግራችሁ ነገር ስትሮ የምንከትበት ቀዳዳ ሰፊ ከሆነ ከስትሮአችን የሚሰፋ ከሆነ ስትሮአችን መቅጃችን አይሰራም። ግን ትንሽ ከስትሮ ጋር ልክ ቢሆን ውሃችን እኛ እንደምናደርገው እንደምንሰራ እነግራችኋለሁ። ቻው ቻው ልጆች።